ግብር ፍትሃዊነት ችግር አለ የተባለው ኢትዮጵያ ውስጥ ግብር የለም። ባጭሩ ኢትዮጵያ ውስጥ ግብር አለ ብላችሁ እንዳታስቡ። እኛ ግብር የምንሰበስበው 6-7% ነው ከጂዲፒያችን። እዚህ ኬንያ የምንሰበስበው 15% ነው። ከግማሽ በታች ነው የምንሰበስበው። ደቡብ አፍሪካ 24% ነው። ሞሮኮ 32% ነው። አፍሪካ ውስጥ ግብር የማይሰበስብ መንግስት ካለ የኢትዮጵያ መንግስት ነው። ወንድም ወንድሙን ጠልቶ ወንድም ወንድሙን ገሎ ወንድም ወንድሙን አራክሶ የተሰራን ቁም ነገር የሚታይን ነገር አጠልሽቶ ምን ፋይዳ ይገኛል? ከዚህ ውስጥ ምን ቁም ነገር አለ? ይሄን እንደ ሀገር ማሰብ፣ መወያየት፣ መመካከል ያለብን ጉዳይ ነው። ሁሉም ጋር ብትሄዱ ህዝቡ እንደናንተ ነው፣ ንጹህ ነው። ሰላም ይፈልጋል፣ ልማት ይፈልጋል፣ መለወጥ ይፈልጋል። ግን የሆነ ቀለም እየቀቡ ስለሚያታልሉት ሰላም ፈላጊ ነኝ የሚለው ሰላም የሚያደፈርሰውን ኃይል ይደብቃል። ደብቆ መንግስቱ ወይ ሰላሜን አምጣ ይላል። ሰላም ያለውማ አንተ ጓዳ የደበቅከውን ሰላም አደፍራሽ ስታወጣ ይመጣል። ሌላ መንገድ የለውም። እኛ ሌላ ሀገር ወሮን ቢሆን ኖሮ ይታይ ነበር። ችግሩ ያለው ውስጣችን ነው። በማይረባ ጉዳይ ነው ጊዜያችንን ሀብታችን የምናባክነው። በሚረባ በሚፈይድ ነገር ሀገርን በሚያለማ ነገር ላይ ብናውለው አብዛኛው ችግር ሊቀረፍ ይችላል። ጊዜያችንን በመልካም ነገር በጥሩ ነገር ብናጠፋ ይሄን መላ ኢትዮጵያ ሕዝብ ቆም ብሎ ማሰብ መጠየቅ ያለበት ይመስለኛል። ያን ካደረገ አያያዛችን መንገዳችን የሚያመላክተው ነገር መለወጥ እንደምንችል ስለሆነ ልንቀየር እንችላለን። ህዝብ አይወስንም፣ አብይ ነው የሚወስነው የሚሉ ሰዎች አሉ። እኔ ስልጣን የለኝም። አጋጣሚው የኢትዮጵያ ህገ መንግስት የፈለኩትን አንስቼ ሌላው ጋር እንሰጥ አልፈቀደልኝም። እኔ 0.1% ሙስሊምን፣ ኦርቶዶክስን፣ ፕሮቴስታንትን፣ ካቶሊክን በመንግስት ፖሊሲ፣ በመንግስት እውቅና፣ በመንግስት እቅድ 0.1% እንኳን መጉዳት ለመጉዳት አስበናል ብዬ ለደቂቃ አይጸጽተኝም። ለምሳሌ ኦርቶዶክስን ብንወስድ ከኔ በላይ ኦርቶዶክስን ያከበረ ያስታረቀ ካርታ የሰጠ የለም። የኦርቶዶክስ አባቶች ብዙ ቀርቤ ለማገዝ ሞክሬያለሁ። እዛ ውስጥ ፖለቲካ ዘር ሲቀላቀል ደግሞ የሚያጠፋው ጥፋት አለ። እሱን ትልቅ ተቋም ናት። በውስጧ በጣም ብዙ ሰዎች አሉ፣ የሚያውቁ ሰዎች አሉ። ፈትሸው ሃይማኖት የሚያስደፍረውን አትንካ፣ ፖለቲከኛውን ደግሞ እረፍ፣ ከፈለክ እዛው ሂድ ብሎ መለየት ያስፈልጋል። ይሄ የኦርቶዶክስ ጉዳይ ነው። ኦርቶዶክስን መንካት፣ ኦርቶዶክስን መጉዳት የሚያስብ መንግስት ካለ ግን መንግስት መሆን አይችልም። ግማሽ አካሉን ጎድቶ ራሱን በጥብጦ ራሱን ረብሾ ልማት የሚያስብ መንግስት አይኖርም። በሙስሊሙም እንደዛ ነው፣ በጴንጤውም እንደዛ ነው። ብዙ አጭበርባሪ ጴንጤ አለ፣ ብዙ አጭበርባሪ ሙስሊም አለ፣ ብዙ አጭበርባሪ ኦርቶዶክስ አለ። አርብ እለቀልቃለን። እኔ የተማርኩበት ትምህርት ቤት የበሻሻ አንደኛ ደረጃ ትምህርት ቤት የተገነባው በዘማቾች ነው። ዘማች የገነባው ነው። ከዛ በፊት አልነበረም ትምህርት ቤት። አርብ እለቀልቃለን። ቅዳሜና እሁድ ይደርቃል፣ ሰኞ እንማራለን። ይሄ ነበረኛ ትምህርት ቤት። በእበት እየለቀለቀን እበት አመተን ለቀልቃለን። አሁን ጥያቄው ሶላር ኢነርጂ የለም ከሆነ፣ አሁን ጥያቄው ኮምፒውተር የለም ከሆነ ፕሮግረስ አለ ማለት ነው። እንኳን ጠየቃችሁ ያንም ማግኘት አለብን። ትክክል ነው። ስናወዳደር ግን በሚዛን ይሁን። አሁን ያለውን ለማሳነስ የሌለ ድሮ አንናገር ነው። የሌለ ድሮ ምን ያደርጋል? ለምንድን ነው ይህን ማነሳው? መምህራን ስለሆናችሁ፣ ሎጂክ ስለሚገባችሁ፣ እውነት ስለሚገባችሁ ነው። በሆነ ጊዜ እውነትና ዕውቀት የነገሱበት ሲዝን ዘመን ነበረ። እውነትና ዕውቀት የነገሱበት ሲዝን ማህበረሰብ ጨክኖ ተሰብስቦ ሰርቶ ሀገር ሰርቷል።
ለምሳሌ በሁለተኛ ዓለም ጦርነት ኦስትሪያ ቬና ወይም ዋይን የምትባለው ከተማ ኦልሞስት ፈርሳለች። ኦስትሪያ በጣም ቀዝቃዛ ነው። ይሄ ዊንተር ሲዝኑ በረዶ በጣም ቀዝቃዛ ነው። እንኳን ለስራ ለመራመድም አይሆንም። በቂ ሂተር በሌለበት በቂ ቤት በሌለበት የጨከኑ የዛን ዘመን ሰዎች ቀንና ማታ ሰርተው ያኔ አይደለም ዛሬ የምታስቀና ከተማ ሆናለች ቬና። ያ ትውልድ ልጅ ይሸከማል፣ ድንጋይ ይሸከማል፣ ሀገር ይሰራል። ያ አባት ሲሰራ ያየ ልጅ እንደ አባቱ ባይሰቃይም በተሻለ ሁኔታ የተሻለ ሀገር ይረከባል። to know your enemy you must become your enemy ነው የሚለው። ኢነሚን ለማወቅ ልክ እንደ ኢነሚ ክፋት የሚባል ነገር ለምሳሌ ተራራ ላይ ምንም ጦርነት ሳይኖር ዝም ብለህ መጓዝ፣ ውሃ እያለ አለመጠጣት፣ ለወታደር ውሃ የሚጠጣበትን ልክ መስጠት፣ ማሰቃየት፣ በዛ ችግር ውስጥ ኢንዱራንስ እንዲፈጠር ማለት አንዱ ኤግዛምፕል ነው። ሌላም ብዙ ነገሮች አሉ። ግን እኛ እንደ ኢነሚያችን መሆን የማንችልባቸው ደግሞ በጣም በርካታ የተፈጥሯዊ ዲፍረንስስ አሉ። ለምሳሌ ትግራይ ውስጥ ማንም ወታደር ቀመስ፣ ሚሊሻ ቀመስ፣ ክላሽ ያለው ማንም ሰው ሁለቴ ማሰብ አይችልም በዚህ ውጊያ ላይ። ይሄ ተፈጥሯዊ ባህሪ ነው። እነዚህን ጉዳይ መቀየር መስራት ያስፈልጋል። ከመሸነፍ መዳኛው ቁልፍ በእኛ እጅ ነው ያለው። እንዳንሸነፍ ከፈለግን ቁልፉ እኛ እጅ ነው ያለው። አንድ መሆን፣ ቀን ከሌት መስራት፣ ዋጋ ለመክፈል ዝግጁ መሆን፣ ያ ከሆነ አንሸነፍም። የምናሸንፍበት እድል ግን የምናገኘው ከጠላት ነው። የኛ ጥንካሬ ላለመሸነፍ ጋራንቲ ይሰጠናል። ለማሸነፍ ግን እድል እንፈልጋለን። በግራ በቀኝ እድል ስናገኝ እንጠቀምበታለን። የድል ቁልፍ ሚስጥር በሚሊተሪ ሳይንስ ድል ማለት መረጃ ፕላስ ፕሮፓጋንዳ ነው። መረጃ ፕላስ ፕሮፓጋንዳ ድል ነው። አሁን እኛ ጋር አንዱ የሚያዛባን በውስጥ የተሰገሰገው ኃይል ቴክስት ያደርግና ጠላት እንደዚህ አይነት 10,000 5,000 100,000 እንዲህ እያደረገ ነው ይልካል። ከአንድ ሶርስ ከማይታወቅ ሶርስ የመጣ ቴክስት ዘ ሆል ሲስተሙን ነው የሚያናጋው። መከላከያው ጋር ደህንነቱ ጋር ምናምኑ ጋር የማይረጭበት የለም። አዛኝ ይመስላል ግን ቅቤው አንጓች ነው። ቤት ኪራይ ዝም ብሎ መጨመር አይቻልም። የትም ዓለም አይቻልም፣ እኛም ጋር አይቻልም። እየተነሱ ቤት ኪራይ መጨመር የሚባል ነገር አይቻልም። ማንም ቤት ኦን ያደረገ ሰው ኢትዮጵያ ውስጥ በራሱ መሬት ኦን ያደረገ የለም። መሬት የወል ሀብት ነው አይደለም? ቤት ኪራይ የምንወስነው ለሱ ነው። ግን ባለሀብቶቹ እንደዛ አይመስላቸውም፣ የግላቸው ይመስላቸዋል ሁሉ ነገር። እንደዛ አይደለም። በጋራ ጆይንት ኢንቨስት አድርጉ ብያለሁ፣ ሶሻል ሪስፖንሲቢሊቲ ብያለሁ። ሶስተኛው ደግሞ ከሆነ አማውንት በላይ አሁን ደሃው እንዳናስቸግረው ከ1 ሚሊዮን ብር ወይ ከ2 ሚሊዮን ብር በላይ የሚያወጣ ቤት ህንፃ የሰራ ሰው ፕሮፐርቲ ታክስ መክፈል አለበት። ይሄ የትም ዓለም ያለ ኤክስፒሪየንስ ነው። ዝም ብሎ በነፃ የሚባል አንዴ ሰርተዋል፣ አንዴ በዘመድ አዝማድ በጉቦ ስለወሰደ ቦታውን ስለሰራበት እድሜ ልክ በነፃ የሚባል የለም። ታክስ ይከፈላል። ቤቱ ያንተ ነው፣ ግን ታክስ ትከፍላለህ። ስንት ነው አማውንቱ? ስንት መሆን አለበት? አጥኑ፣ ስሩ። ድሃው እንዳይጎዳ ዝቅተኛ ቤቶችን ተዋቸው፣ ችግር የለም። ዋና ዋናውን ህንፃ ዋና ዋናው ቪላ ታክስ ይክፈል። አራተኛ አፍሪካም ጭምር ያለ በሰለጠነው ዓለም የተለመደ አንድ ሰው ከቤቱ ፊት ለፊት ያለው ሳር ከደረቀ ይቀጣል። መድረቅ አይችልም ሳር። ውሃ ማጠጣት መንከባከብ ግዴታው ነው። ይሄን ታውቃላችሁ። በረዶ ማንሳት በረዶ ባለበት ሀገር ግዴታ ነው። ቆሻሻ ማንሳት ግዴታ ነው። ከፕሮጀክት አንጻር ዊንዶውስ ኦፍ አፍሪካ ቦሌ አካባቢ የሚሰራው በጣም ኢምፖርታንት ፕሮጀክት ነው፣ መስራት አለበት። ከኤርፖርት ጋር ተያይዞ አብዛኛውን ትራንዚት የሚያደርገውን ሰው ከተማችሁ ውስጥ ያስቀርላቸዋል። እዚህ ከቀረ 1 ቀን 2 ቀን ገበያችሁ ያድጋል። አዲስ አበባ ዙሪያ ፍላጎት አለ። አዲስ አበባ ውስጥ ፍላጎት አለ። ዝም ብሎ ጠሽ ጠሽ አድርጎ በቃ ደርሷል ወያኔ ነው ማሸበር ፍላጎት አለ። እናንተ የሚጠበቅባችሁ ህዝቡ ከከተማው እንዳይለቅ። እኛ መቀሌ ስንሄድ ሰው አለቀቀም እንዳለ ነው ቁጭ ያለው። ስንወጣ ጨፈረ እንጂ ከኛ ጋር ሆኖ ሳይሆን አልነካ ነውም፣ ግን እንዳለ የተቀመጠው። ብዙ መረጃ ብዙ ስራ ሰርቷል። አክቲቪስቶቻቸው ሁሉ ከተማ ውስጥ ነበሩ እና የኛም ባለበት እንዲቆይ አገሩን ለቆ
የሚሄድበትም ስለሌለ እንዲቆይ ቢነገር በየሁሉ ቻናል እና ከናንተ የሚጠበቀው እነዚህ ስጋት ኃይሎች በተቻለ መጠን ያሻቸውን ማድረግ እንዳይችሉ ማድረግ። ኢትዮጵያ ማሸነፍ አይቻልም። ፎር ዛት ማተር ኢትዮጵያ ማሸነፍ አይቻልም ብቻ ሳይሆን ወደ ውጊያ የሚገቡ ከሆነ እናሸንፋቸዋለን፣ እኛ የሚሊሻ ውጊያ እንዋጋም የሚለው ጭምር ከውጊያው በፊት ሽምግልና ልክያለሁ። ግን የሄደ ሰው ሁሉ እዛ ደርሶ ሲመለስ ያዝንልኛል። በቃ እዛ ያለው ማይነካ ማይደፈር እንደፈለገ ማድረግ የሚችል እዚህ ያለው ደግሞ ምንም ማድረግ የማይችል አድርጎ ስለሚያስብ እንደው ጥንቃቄ ብታረግ እንደው ብታስብበት የሚል እንጂ በዚያ ሳይድ ጥፋት ሊመጣ ይችላል የሚያስብ አልነበረም። ሁሉ ቀርቶ የአንድ ሀገር አምባሳደር ስሙን አልጠቅስም ግጭት ከመፈጠሩ በፊት ወደ መቀሌ ሄዶ ደብረጽዮን ያነጋግረዋል። እባክህን ዲስካሌት አድርጉት ይሄንን ጉዳይ ይቅር ይሄ ግጭት ብሎ እና የመለሰለት መልስ አትቸገር፣ እኛ 2 ሳምንት 3 ሳምንት አይፈጅብንም፣ ካሸነፍናቸው በኋላ ድርድር እናደርጋለን የሚል እብሪት አደገኛ ነገር ነው። እብሪት ውድቀትን ትቀድማለች። ትክክለኛ አባባል ነው። ግን ቲፒኤልኤፍ ላይ ብቻ አይደለም፣ አሁን ያለን ፖለቲከኞችም ከእብሪት መጠበቅ አለብን። ለማንም የሚሰራ ፕሪንሲፕል ስለሆነ ቲፒኤልኤፍ ዝግጅቱ በሙሉ ውጊያ ነው፣ ዝግጅቱ በሙሉ ሰልፍ ነው፣ ዝግጅቱ በሙሉ መሳሪያ ነው፣ ዝግጅቱ በሙሉ ሽርጥ ነው። እንደምታውቁት ተው ቢባል ቢለመን በእጃላሉ የጦርነት ነጋሪት ይጎሰማል፣ ይፎከራል። ልክ እንደ ጥሩ ነገር ጫወታችን ነው፣ ቀልዳችን ነው፣ ድራማችን ነው ይባላል። ጦርነት ድራማ ለማንም መሆን አይችልም። ለማንም ነፍስ ነው የሚበላው። የአንድ ሰው እናትና አባት ያለው የሆነ ሰው በዚያ ጉዳይ ውስጥ የተሳተፈ ቢሆንም በሱ መሞት በሱ መቁሰል ምክንያት ብዙ ቤተሰብ ለክፋት ለችግር የሚጥል ነው፣ ለሐዘን የሚጥል ነው። ጠቃሚ ነገር አይደለም። በዚህ ምክንያት ነበር ጦርነት እንዳይኖር ከፍተኛ ልመናና እናንተም እንደው ይሄ መንግስት ልምምጥ አበዛ እርምጃ አይወስድም እንዴ ምናምን ብላችሁ ስትቆጡ የነበረው ማለት ነው። እርምጃ መውሰድ ይቻላል፣ ግን ሰው ነው የምንገለው፣ ሀብት ነው የምናወድመው። በዚህ ግጭት ምን ያክል ውድቀት እንደደረሰብን እኛ እናውቃለን።